በዛሬው ፕሮግራሜ ዴማ ሆፕ ሪል ስቴት በሾላ መብራቱ ጋር ወይም ደግሞ አዲሱ ቤተ መንግስት ፊት ለፊት እያስገነባ ያለውን አፓርትመንት ፕሮግረስ ሌቭል ማሳያችሁ ይሆናል ማለት ነው። እኔ ካሳው ነኝ፣ ዴማ ሆፕ ሪል ስቴት የሽያጭ አማካሪ። ታዲያ ይሄ አፓርትመንት ከሁለት ሳምንት በፊት ፕሮግረሱን አሳይቻችሁ ነበር፣ ወይም ደግሞ ፋውንዴሽን ላይ የነበረ አፓርትመንት ነው። አሁን ላይ ደግሞ ፕሮግረስ ሌቭሉ ኦልሞስት አምስተኛ ፎቅ ላይ ደርሷል ማለት ነው። የንግድ ሱቆቹን ከ12 ካሬ ጀምራችሁና መኖሪያ ቤት ደግሞ ከባለ አንድ መኝታ እስከ ባለ 3 መኝታ ድረስ አሁን ላይ በካሬ 130 ሺህ ብር መኖሪያ ቤቶቹን፣ የንግድ ሱቅ ደግሞ ከ12 ካሬ ጀምራችሁ እስከ 2 ሚሊዮን ብር ጠቅላላ ዋጋቸው የንግድ ሱቆቹ የምታገኙበት ሎኬሽን ነው። ይሄ የዴማ ሆፕ ሪል ስቴት በሾላ እያስገነባ ያለው አፓርትመንት ላይ ማለት ነው። ታዲያ ከ12 ካሬ ጀምራችሁ ከግራውንድ እስከ 3ኛ ፍሎር የንግድ ሱቆችንና መኖሪያ ቤት ደግሞ ከባለ አንድ መኝታ ከ77 ካሬ ጀምራችሁ እስከ 157 ካሬ ባለ 3 መኝታ ድረስ በሾላ መብራቱ ጋር ዛሬ ነው የግላችሁ ማድረግ ትችላላችሁ ማለት ነው። ታዲያ አፓርትመንቶችን አሁን ባለ አንድ መኝታ 77 ካሬ ይኖረናል። በ15% ቅድመ ክፍያ ብቻ በካሬ 130 ሺህ ብር እየሸጥን ነው። ባለ ሁለት ደግሞ 109፣ 108 እና 114 ካሬዎች ይኖሩታል ማለት ነው። አሁን እነሱንም በ130 ሺህ ብር በካሬ በ15% ቅድመ ክፍያ ብቻ፣ ባለ 3 መኝታ ደግሞ 157 ካሬ በካሬ 130 ሺህ ብር በ15% ቅድመ ክፍያ ብቻ በሽያጭ ላይ ነን ማለት ነው። ታዲያ የንግድ ሱቅ ስትፈልጉ ከ12.6 ካሬ ጀምራችሁ ከግራውንድ እስከ 6ኛ አሁን ላይ እንደዚህ በምታዩት መልኩ ጥሩ ፕሮግረስ ላይ ያለ አፓርትመንት እየሸጥን ነው። ከግራውንድ እስከ 3ኛ ፍሎር እስከ 2 ሚሊዮን ጠቅላላ ዋጋቸው ወይም ደግሞ እስከ 378 ሺህ ብር ቅድመ ክፍያ የንግድ ሱቆችን በሾላ መብራቱ ጋር የግላችሁ ማድረግ ትችላላችሁ ማለት ነው። እንደምታውቁት ሾላ ሞቅ ያለ የንግድ እንቅስቃሴ የሚካሄድበት ሰፈር ነው። የምታዩት ሙሉ የቢዝነስ ኤሪያዎች ናቸው ማለት ነው። ከግራውንድ እስከ 3ኛ ፍሎር የንግድ ሱቆቹንና መኖሪያ ቤት ደግሞ ከባለ አንድ መኝታ እስከ ባለ 3 መኝታ በሾላ ዛሬውን የግላችሁ ማድረግ ትችላላችሁ። ታዲያ ሞቅ ደመቅ ያለ የንግድ እንቅስቃሴ በሚካሄድበት ሾላ ገበያ አቅራቢያ የንግድ ሱቆቹን ብትገዙ ከምንም በላይ ደግሞ ጥሩ ሪተርንና ሬንት ቫልዩ ይኖራቸዋል ማለት ነው። የምታዩት ነው ሰፈሩ በጣም ሞቅና ደመቅ ያለ ሰፈር ነው። እዚህ አካባቢ የንግድ ሱቅ ቢኖራችሁ መኖሪያ ቤት ደግሞ ቢኖራችሁ የምታዩቸውን አፓርትመንቶችና የመኖሪያ ቤቶች ናቸው ህንፃዎቹን ካያችኋቸው። ታዲያ እኛ ደግሞ በ15% ቅድመ ክፍያ ብቻ እዚህ ሰፈር ላይ አፓርትመንቶቹን እየሸጥን ነው።